ዛሬ ስለ ግራናይት እና ማርብል እናያለን። መጀመሪያ የምናየው አፈጣጠራቸው ነው። ማርብል ከላይምስቶን ይፈጠራል። በመሬት ውስጥ ለሚሊዮን ዓመታት ለከፍተኛ ሙቀትና ግፊት ከተጋለጠ በኋላ ነው የሚፈጠረው። በዚህ ምክንያት ለስላሳና ውብ እንዲሆን አድርጎታል እና ብዙ ፓተርንና መልክ አለው። ግራናይት ከማግማ ወይም ደግሞ ከቀለጠ ድንጋይ ነው የሚፈጠረው። ከመሬት በታች ቀስ ብሎ ሲቀዘቅዝ የሚፈጠር ሲሆን ይህ ግራናይት በጣም ጠንካራና በጣም ዘላቂ ድንጋይ እንዲሆን አድርጎታል። ከመሬት ውስጥ እንዴት ነው የምናወጣው? ወይም ደግሞ ከተራራ ስር የማዕድን አወጣት ቴክኒኩ ኳሪንግ ይባላል እና ማርብል ከሆነ በጣም ሶፍት ስለሆነ በዋየር ሶ ማሽን በመቁረጥ ሲሆን የምናወጣው። ግራናይት ደግሞ ዋየር ሶ ማሽን ብንጠቀምም አንዳንዴ ደግሞ ፈንጅ ልንጠቀም እንችላለን። የግራናይት እና ማርብል ጥቅም አንድ አይነት ሊመስል ይችላል፣ ግን ኮምፕሊትሊ የተለያዩ ናቸው። ማርብል በጣም ቅንጦት ለሚፈልግ ቤት የምንጠቀምበት ሲሆን ሳሎን ላይ፣ መኝታ ቤት፣ ግድግዳ ማስዋቢያ እና ለደረጃ የሚውል ሲሆን ኪችን ላይ አንጠቀምበትም። ምክንያቱም ድንጋዩ ከጊዜ ሂደት በኋላ ከወጥ ከምናምን ጋር ሲነካካ ሊመነችክ ስለሚችል ሌላ ከለርም ሊይዝ ስለሚችል ማለት ነው። የሚመከረው ግራናይት ሲሆን ግራናይት ደግሞ በጣም ጠንካራ ነው። ኪችን ላይ አዘ ካውንተር ቶፕ እንጠቀምበታለን። ብዙ ሰው የሚራመድበት መንገድ ዳር ላይ፣ የንግድ ህንፃዎች ላይ እና አብዛኛው ጊዜ ውጭ ቦታ ሆኖ ለፀሐይና ለዝናብ የተጋለጠ ቦታ ላይ ልንጠቀምበት እንችላለን። በውበት አንጻር ስናየው ማርብል የራሱ የሆነ በጣም ቢዩቲ የሆነ በጣም የሚያምር ኤሌጋንት ወይም ደግሞ በጣም የሚያምር ድንጋይ ስለሆነ ላይክ አንዳንዴ ስዕል ሆን ተብሎ የተሳለ እስኪመስል ድረስ የሚመስል ድንጋይ እናገኛለን ማለት ነው። በከለር ደረጃ ነጭ፣ ግራጫ፣ ሮዝ፣ አረንጓዴ አይነት ከለሮችን ይገኝበታል። ግራናይት ጠንካራና ዘመናዊ መልክ ይኖረዋል። ቀለሙ ለረጅም ጊዜ የሚቆይ ነው። ጥቁር፣ ቀይ ወይም ደግሞ ቡናማ፣ ግራጫ አይነት ግራናይት ልናገኝ እንችላለን ማለት ነው። ኤኒዌይ በጣም ቤታችን የሚያምር እንዲሆን ከተፈለገ፣ ውበት ከተፈለገ ማርብል ብንጠቀም አሪፍ ነው። ጥንካሬና ዘላቂ የሆነ ጥቅም ከምንፈልግ ከሆነ ደግሞ ግራናይት ብንጠቀም አሪፍ ነው። ምን እንላለን ማለት ነው? ማርብል ውበት ሲሆን ግራናይት ደግሞ ኃይል ነው። እንደዚህ አይነት መረጃ እንዲደርሳችሁ ከፈለጋችሁ ሼር፣ ላይክ እና ፎሎው አይለየን። እናመሰግናለን። ፕራይም ግራናይት